ወያላ ተብለ ተሰድበህ ትወጣለህ። በጓደኞች ተናደህ ራት አልበላም ብለህ ተጠቅልለህ ትተኛለህ። ሜዳው ላይ ገብተን አይደል እንደ የምንጫወተው 9 ቁጥሩ ኳሱን ይዞ ሲሄድ በላይ በኩል ለ10 አቀብለው አይታየህም እንደ ሸፋፋ እዛ ጋር ክፍተት አለ እኮ ይላል። 90 ደቂቃ 5 ሳንቲም አታመልጠንም። ከጎናቸው ሙፍቲዎች አሉ ፈትዋ የሚሰጡ የኳስ አሊሞች። ሳምንት በማን ሜዳ ነው ማን ያሸነፈው ምን ጎል ተቆጥሯል በጉዳት የተሰለፈ የቀረ አሁን ምን መሆን አለበት? እኛስ በ24 ሰዓት ውስጥስ ቢያንስ ማታ ወደ መኝታችን ስንሄድ ከመኝታ በፊት 5-10 ደቂቃ ጊዜ ሊኖረን አይገባም? ለልጆችም ለራስም ለሶሻል ሚዲያውም ለቴሌቪዥኑም ለሁሉም ለእራቱም ጊዜ እንደሰጠነው 5-10 ደቂቃ ከመኝታ በፊት ጊዜ ሰጥተን በዛች 10 ደቂቃ ዕለታዊ ኑሯችንን አስታውሰን ዛሬ አላህ ዋጅብ ካረገብኝ ምን ያህሉን አጉድያለሁ፣ ሐራም ካደረገብኝ ስንቱን ተዳፍሬያለሁ፣ እነዚህንስ ለማካካስ ኢስቲግፋርና ተውበት አድርጌያለሁ፣ የሰጠሁት ሰደቃ አለ። ድንገት ዛሬ ሌሊቷ የኔ መጨረሻ ብትሆንስ ቢያንስ እቺን 5-10 ደቂቃ ከጌታዬ ጋር ደግሞ ላሳልፈው በማለት የተውበት የኢስቲግፋር ሰዓት ቢኖረን ምንድነው ችግሩ? እንዲህ እንዳናደርግ ወንጀላችን ከልክሎን እንጂ ደቂቃው ጠፍቶብናል። 10 ደቂቃ መኝታ ላይ ገብቶ እንቅልፍ እስኪመጣበት 30 ደቂቃ ሚንከባለል ስንት ሰው አለ። ስለዚህ ቢያንስ የራሱ ክፍል ላይ ገብቶ ያን 5-10 ደቂቃ ከአላህ ጋር ላሳልፈው ቢል ኖሮ ስንት ጥቅም የሚገኝበት ነው። አላህ ይወፍቀን። ለኳስ ከሆነ ግን 90 ደቂቃም ቢኖር አለን አይደል? አርሴናልና ማንቼ ከሆኑ ዛሬ አይቀርም በፍጹም። ኳሱ የሚታየው ራሱ 11 ሰዓት ከሆነ ከጠዋት ጀምሮ ነው 10 የሞባይሉን ሰዓቱን የሚያየው። ደረሰ አልደረሰ ይጨንቃል። ወሳኝ ቀን ነዋ። አስር ዘገደ ቶሎ ሰግዷል ጨንቆታል። ቁጭ ብሎ እንኳን እስከ 11 አይጠብቅም ሄዶ ነው የሚገባው በጊዜ። ኳሱ 11 ሰዓት ነው የሚጀምረው ምን አስኬደ በጊዜ? አይ አወለ ሰፍ ለምን ያመልጠኛል ቶሎ ብዬ ላግኘዋ። ይሄኛው አወለ ሰፍ ተረስቶ ዛሬ የዲኤስቲቪ አወለ ሰፍ ነው ቦታውን የያዘው ማለት ነው። እሺ ሰዓቱም ገና ነው ግድ የለም ሄዳ አወለ ሰፍ ተቀመጥክ 11 ሰዓት አልሞላም። ምንድነው የምትሰራው? ሙራጃ አደርጋለሁ። አው ከጓደኛው ጋር ሳምንት በማን ሜዳ ነው ማን ያሸነፈው ምን ጎል ተቆጥሯል በጉዳት የተሰለፈ የቀረ አሁን ምን መሆን አለበት? እያንዳንዱን ነገር ሙራጃ የሚጠናኑ አሉ። ከጎናቸው ሙፍቲዎች አሉ ፈትዋ የሚሰጡ የኳስ አሊሞች። ይሄ ነገር ምንድነው? እሺ ለሱ ምን ሰጠው ትኩረት? ከዛም አልፎ ሙሐቂቆች አሉ አይደል እንዴ? የገባው ጎል ወይም የተሳተው ነገር ትክክል ነው አይደለም ሙሐቂቅ ተህቂቅ የሚያደርጉ ቫር የሚባል ሙሐዲስ መጥቷል። በእነዚህ ሙሐዲሶች ተህቂቅ ተደርጎ ሁሉ ነገር ይነገራል። ኳሱ እንደምንም ይጀመራል ፊሽካው ይነፋል ማእሙመን ብለን እንከተላለን። 90 ደቂቃ 5 ሳንቲም አታመልጠንም። በኢኽላስ ነው የምንከተለው እያንዳንዱን እንቅስቃሴ። ጭራሽ ከመውደዳችን ከሙኽሊስነታችን የተነሳ ሜዳው ላይ ገብተን አይደል እንዴ የምንጫወተው ነው አይደለም? 9 ቁጥሩ ኳሱን ይዞ ሲሄድ በላይ በኩል ለ10 አቀብለው አይታየህም እንደ ሸፋፋ እዛ ጋር ክፍተት አለ እኮ ይላል። አጠገቡ ማን አለ? እየተናገረ ያለው የት ነው? ትዝ አይለውም ገብቷላ ውስጡ። ይሄውና ኢኽላስ ወንጀሉን አስበው በእንደዚህ አይነት በፈራ ልብስ ወደ አላህ መመለስ። አላህ ይወፍቀን። 90 ደቂቃው ማለቁ እኮ አይቀርም ያልቃል። የደገፍነውን ቡድን ይሸነፍ ይሆናል። ይሄው ነው ቅድም የ11 ሰዓቱ ይባከነው 90 ደቂቃ ከዚህ የዘለለ ነገር የለውም። አንተ የደገፍከውን ቡድን ካሸነፈ የደቂቃ የጊዜያዊ ደስታ ነው ወዲያው ይረሳል ማለት ነው። ነገር ግን 90 ደቂቃውን ለ10 አካፍለ ነው ለኳስ የሰጠነውን እስቲ 9 ደቂቃውን ከመተኛቴ በፊት ለጌታዬ ለአላህ ልስጠው። ዛሬ የዕለት ውሎዬን አንስቼ ያጠፋሁትን ይቅርታ እንዲያደርግልኝ እሱ ወፍቆኝ የሰራሁትን መልካም እንዲቀበለኝ አጅሩን እንዳያሳጣኝ ከሱ ጋር ላድርግ ለማለት ግን ለምንድን ነው የከበደን? እኔም እናንተም ነፍስያችንን መጠየቅ አለብን። ምን ሆነን ነው ለኳስ ያላጣነውን ጊዜ ለሶሻል ሚዲያ ያላጣነውን ጊዜ ለምንድን ነው ለተውበት ለኢስቲግፋር ሲሆን 9-10 ደቂቃ የሚጠፋብን? ለምን ይረዝምብናል? የምንጓዘው ነገር ወዴት ነው? ወደ አላህ ነው። የደገፍነው ኳስ እኮ አያውቁንም ከነመፈጠራችን። ስላሸነፉ ደውለው እንኳን ደስ አለህ አይሉንም። የምንደሰተው የምንከፋውም እኛ እዚህ ሆነን ስለነሱ የምንበሳጨው። እነሱ ቢጫወቱ አሸነፉም ተሸነፉም እንጀራቸው ነው። ኢስቲግፋሯ ግን ጥቅሟ ለኛ ነች ለማንም አይደለም። የነገው የአኺራ ቤታችንን ለማሳመር ነው። ስለዚህ ወንድሞች እህቶች ከነፍስዬ በመጀመር ሌላው ተውበትና ኢስቲግፋር ቋሚ ስራችን መሆን አለበት። እልታዊ በየጊዜው በተለይ ወንጀሎቻችንን ባስታወስን ቁጥር ደጋግመን በመጸጸት ወደ አላህ በመመለስ የሱን ይቅርታ ከመጠየቅ ልንቦዝን አይገባም። አልহামዱሊላህ እንኳንም የኢስቲግፋር ሰው ሆንኩኝ በማለት የምንደሰትበት ቀን ሊመጣ ይችላል። አለበዛ ነገ የጸጸት ቀን ከመምጣቱ ተውበት የማይጠቅምበት ሰዓት ላይ ከመድረሱ በፊት የደረሰ ቀን እንጸጸታለን።